ባለፈው ብዙ ልጆች በጠየቃችሁኝ መሰረት የሲቪል ስሪዲ ክላስ ሰርቼላችኋለሁ። መማር ለምትፈልጉ ልጆች እጅግ በጣም ጥሩ በሆነ ሁኔታ ሰርቼላችኋለሁ። ይሄ ሶስቱ ተከታታይ ክላስ ነው። ሶስቱ በጣም እንትኑ ትልቅ ስለሆነ ነው በፓርት ከፍዬ አርቺቭ ያደረኩት። ይሄ 1.5 ኦልሞስት ወደ 3.7 ምናምን አካባቢ ጂቢ ነው። በጣም ሙሉ ፋይል ነው። ውስጥ ልግባና ላሳያችሁ ሬር ያልተደረገውን። እንደምታዩት ይሄ ዋናው ፋይል ነው። ሲቪል ስሪዲው ሙሉ ስራ የተሰራበት ፋይል ይሄ ነው። ከዛ በመቀጠል ዳታዎች ይኖራሉ፣ የምሰጣችሁ ዳታዎች ይኖራሉ። የ2013 ድሮይንግ የሲቪል ስሪዲ ኢምፖርታንት ዳታዎች አሉ። ይሄ ሙሉ ዳታ ነው። አፕሊኬሽኖች አሉ፣ ኮንቱር አለ፣ የነበሩ ድሮዊንጎች አሉ፣ ማኑዋሎች አሉ። በጣም ብዙ ማኑዋል ኢራ ማኑዋልን ጨምሮ እና አሽቶ የቀደሙ ሪፖርቶች ይኖራሉ፣ ስታንዳርዶች አሉ፣ ሰርቬይ ዳታዎች አሉ፣ ቴምፕሌቶች አሉ፣ የሱፐርሊቬሽን ፎርሙላዎች አሉ። ይሄ ኦልድ ሜተድ ነው። ከፈለጋችሁ ግን አለ ሱፐርሊቬሽን ሰርቬይ ዳታ ራሱን ችሎ እዚህ ጋርም አለ። ከፈለጋችሁ እዚህ ጋርም አለ። ብዙ ሰርቬይ ዳታዎች አሉ። ዳታው ይሄን ይመስላል። ከዛ በመቀጠል እንግዲህ ወደ ዋናው እንትን ስንመጣ አውትፑቶች አሉ። የድሮይንግ አውትፑት፣ ክሮስ ሴክሽን አውትፑት አለ፣ እንዲሁም ፕሮፋይል አውትፑት አለ። ይሄን ታያላችሁ። ከዛ ፓወርፖይንቶች አሉ፣ የተዘጋጁ ፓወርፖይንቶች ቲቶሪያሉን አስመልክቶ ሪፖርቶች አሉ አውትፑት የተደረጉ። ይሄንን ቲቶሪያሉ ላይ ስለምታገኙት ይሄንን በደንብ ታዩታላችሁ። ይሄ አላይመንት ብቻ ነው የወጣው፣ ነገር ግን ቲቶሪያሉ ላይ በደንብ ስለምታገኙ እናንተ በደንብ የምታወጡት ይሆናል። ስክሪንሾቶች ይኖራሉ። ሰብ አሴምብሊ አለ፣ ሙሉ ሰብ አሴምብሊ ሁሉንም በአንድ የያዘ ይሄ በጣም ገራሚ ሰብ አሴምብሊ ነው። እሱንም ትወስዳላችሁ። ቴምፕሌቶች አሉ። እነዚህ ቴምፕሌቶች ናቸው። ቪዲዮ አለ። ይሄ ቪዲዮ ነው። በአራት ፌዝ የተከፈለ ነው። ፌዝ 1 ኦልሞስት 1 2 3 4 6 ቪዲዮ አለ። ፌዝ 1 ፌዝ 2 4 ቪዲዮ አለ። ፌዝ 2 ፌዝ 3 4 ቪዲዮ አለ። ኦልሞስት በአጠቃላይ ወደ 16 ቪዲዮ ነው። በጣም ብዙ ሰዓት ወስጄ የሰራሁበት ነው። ቪዲዮ ይሄን ይመስላል። ድሮይንጎቹም አሉ። ስለዚህ እነዚህን እስኪ አንድ ባንድ ከፍቼ ላሳያችሁ። ለምሳሌ ከአውትፑቱ እንነሳና ፕላን ፕሮፋይሉ ምን እንደሚመስል ላሳያችሁ። ፒዲኤፉን ልክፈትና ላሳያችሁ እንዴት ጽድት ያለ ስራ እንደሆነ ማለት ነው። ይሄን ይመስላል ፕላን ፕሮፋይሉ። እስቲ በትንሹ ዙም አድርጌ ላሳያችሁ። እንደምታዩት እያንዳንዱ ነገር ጽድት ብሎ የሚታይ ነው። ምንም የተደራረበ ምናምን ነገር የለውም። ቴክስቶቹ ሄቶቹ ምንም በቃ ራሱ በስርዓት የተሰደረ ነው። በአግባቡ የተሰራ ነው። ስለዚህ ይሄ እጅግ በጣም ፕሮፌሽናል የሆነ ስራ ነው። የትም ትልቅ ካምፓኒ እንኳን ብትቀጠሩ የመጨረሻው ስታንዳርድ ይሄ ነው። ይሄንን ቲቶሪያል ከወሰዳችሁ የትኛውም ድርጅት ላይ ብትቀጠሩ በኮንፊደንስ ሲቪል ስሪዲን ለመስራት የሚያስችላችሁ አቅም የሚሰጥ ቲቶሪያል ነው። ፕላን ፕሮፋይሉ እንደምታዩት ነው። ፕሮፋይሉን አዩት። ፕሮፋይሉ ጽድት ያለ ነው። ፕላኑም ጽድት ያለ ነው። ሙሉ ድሮይንጉ በጣም በአማረ መልኩ የተሰራ ነው። ክሮስ ሴክሽኖቹን ስናይ ደግሞ ወደዚህ እንምጣና ክሮስ ሴክሽኖቹን ስናይ በጣም ያማረ ክሮስ ሴክሽን ነው። እንደምታዩት በስነ ስርዓት የወጣ ክሮስ ሴክሽን ነው። እያንዳንዱ ነገር የሚነበብ ነው። የተደራረበ ነገር የለም። አሳያችሁ ትንሽ ልቀንሰውና ቴምፕሌቱ ላይ ወስጄ ላሳያችሁ። ይሄ በጣም ቅርብ ስለሆነ በጣም አጠገብ ላጠገብ ስለሆኑ ይሄንን ማራራቅ የሚቻልበት እድል አለ። ከዛ ውጭ ግን በጣም በቃ በሚያምር መልኩ የተሰራ ነው። እንደምታዩት እያንዳንዱ ነገር ጽድት ብሎ የወጣ ነው።
እንደምታዩት ጽድት ያለ ነው። በጣም በአማረ መልኩ የተሰራ ነው። ይህን ወደ ላይ እየወሰድን ብናይ ሁሉም ነገር ያማረ ነው። አሁን ላይ ቴምፕሌት ሲዘጋጅ የቴምፕሌቱ የመጨረሻው ደረጃ ይሄ ነው። ይሄንን አሁን ላይ ያገለገለ ባለው የቴምፕሌት እውቀት ወይም የሲቪል 3D እውቀት የመጨረሻውን እውቀት ትማራላችሁ ማለት ነው። ይሄን ሙሉ የሚሰጣችሁ ነው የሚሆነው። እናንተ ትወስዱታላችሁ። እንዴት እንትኖቹ ቴምፕሌቶቹ እንዴት እንደሚዘጋጁ ሌአውቶች እንዴት እንደሚሰሩ ታያላችሁ ማለት ነው። ይህን ይመስላል አውትፑቱ፣ የድሮይንግ አውትፑት ማለት ነው። ሌላው አውትፑት በጣም ተራ ነገር ስለሆነ ነው እሱን የተውኩት። ምንም የኤክሴል እውቀት ብቻ ነው የሚጠይቀው። ከእናንተ ሌላ ምንም ተጨማሪ የሚጠይቀው ነገር የለም። ኤክሴል ላይ ኮፒ አድርጎ በቃ ሰንጠረዥ ምናምን ማስተካከል ነው። እሱን ደግሞ አሳይቻችኋለሁ እዛ ቪዲዮ ላይ እንዴት እንደሚወጡ ሙሉ እያንዳንዱን። እስኪ እናስነሳውና ውስጥ ደግሞ ምን እንደሚመስል እኔ ሶፍትዌር የምትፈልጉ ከሆነ ሶፍትዌር የምሰጣችኋለሁ። እኔ የምጠቀመው 2026 ነው፣ ሌተስቱን ማለት ነው፣ የመጨረሻውን ነው የምጠቀመው። እናንተ ደግሞ የምትፈልጉትን ሶፍትዌር እሰጣችኋለሁ። ያው በፒሲያችሁ መጠን ስለሆነ ማለት ነው ስራው። ስለዚህ የምትፈልጉትን እኔ እሰጣችኋለሁ። እና ይቅርታ፣ በተጨማሪ ደግሞ ሌላም ሶፍትዌር መማር የምትፈልጉት ካለ ከሲቪል 3D ውጪ ከመንገድ ሶፍትዌር ውጪ ቢልዲንግ ላይም መማር የምትፈልጉት ሶፍትዌሮች ካሉ እንደዚሁ በውስጥ አሳውቁኝ። ሲቪል 3Dን በጣም ብዙ ልጆች ስላሳወቁኝ ነው የሰራሁላቸው። የወሰዱም ልጆች አሉ፣ የተማሩበት እያሉ አሁን ላይ ወስደው እየተማሩ ያሉ ልጆች አሉ። መማር የምትፈልጉት ደግሞ ትነግሩኝና እሰራላችኋለሁ። ሌላም ሶፍትዌሮች እነ ብሪጅ ዲዛይን፣ እነዚህ ስትራክቸራሎች ማለት ነው፣ ማይነር እና ሜጀር ስትራክቸሮችን እሰራላችኋለሁ። እነ ስላብ፣ እነ ቦክስ ከልቨርት ከመንገድ ላይ ማለት ነው፣ መንገድን አስመልክቶ እነሱን የምትፈልጉ ከሆነ እያንዳንዱን ስትራክቸሮች ሪቴኒንግ ወልን ጨምሮ ቱቶሪያል እሰራላችኋለሁ። እናንተ ብቻ በውስጥ ጠይቁኝ። የምትፈልጉትን የሰዎችን መጠን አይቼ እሰራላችኋለሁ ማለት ነው። አሁን ሲቪል 3D ብዙ ልጆች ስለጠየቁኝ ነው እና ያዘጋጀሁት፣ ወስዶም እየተጠቀሙበት ስለሆነ ሌላም እናንተ የምትፈልጉት ነገር ሲኖር በጋራ ቁጥራችሁ በዛ ሲል በውስጥ የምታሳውቁኝ ሰዎች ስትበዙ የምሰራላችሁ ይሆናል ማለት ነው። ስለዚህ ይሄኛው እየከፈተ ነው፣ ትንሽ እንጠብቀው። ሎድ እያደረገ ነው እና እንደነገርኳችሁ ቁጥራችሁ በዛ ሲል ሁሉንም ቱቶሪያሎች እጅግ በጣም ባማረ ለዛውም በተመጣጠነ ዋጋ እኔ የምሰራላችሁን ቱቶሪያሎች እጅግ በጣም ብዙ ብር ከፍላችሁ ነው ሌላ ቦታ የምታገኙት። እኔ 100% እርግጠኛ ነኝ። እኔ ይሄንን የሰጠኋቸውን ቱቶሪያል ሌላው ጋር ከ20 እስከ 30 ሺህ ብር ከፍሎ ነው የሚያገኙት። እኔ ግን እጅግ በጣም በዝቅተኛ ዋጋ ነው የምሰጣቸው፣ ምክንያቱም ሼር ማድረግ ስላለብን እውቀት ሼር ለማድረግ ነው እና ሌላውንም ለመርዳት እኔም ደግሞ ከሰራሁበት ለመጠቀም ነው። እና ይሄ ቴምፕሌታችን ነው። ቴምፕሌት አውትፑቱ ይሄን ይመስላል። ቅድም በፒዲኤፍ ያየነው ይሄንን ነው። ይሄ እያንዳንዱ ቦተሙን በስነ ስርዓት ጠብቆ ምንም ሚስ ሳያደርግ እያንዳንዱ ይሄ ቦተም ማለት ባይዞ እርዝወርካችን ነው። እዚህ ቦተም ላይ ሚስ ፖይንት ካለ እርዝወርክ ዳታችን ፎልስ ነው ማለት ነው። እና በብዛት ይሄ ደግሞ የሚመጣው ከየት ነው? ከሰብ አሴምብሊ ነው። ሰብ አሴምብሊያችሁ በስነ ስርዓት ካልተሰራ እና ሰርፌሳችሁን በአግባቡ ካልጠበቃችሁት ይሄንን ልታገኙት አትችሉም በፍጹም። እና ይሄንን የምታገኙት በትክክለኛ መንገድ ስትሰሩት ብቻ ነው። እና ይሄ እጅግ በጣም ፕሮፌሽናል በሆነ መንገድ የተሰራ ነው። እጅግ በጣም ብዙ ሰዓት የወሰደ ነው። ቢያንስ ከ10 ሰዓት ምናምን ይሆናል ቪዲዮ ሳላፈጥ ነው ተረጋግቼ እያንዳንዷን ነገር እያስረዳው ወርድ ቱ ወርድ እያንዳንዷ ላይ እያወራን የሰራሁት ቪዲዮ ነው። ቴምፕሌቶቹን ለማየት ያው ትንሽ በዛ ስለሚል ነው። ይሄ ፕላን ፕሮፋይል ነው። ይሄ ፕሮፋይላችን ይሄን ይመስላል።
ይሄ አሁን በየእንትኑ ተቆራርጦ ነው። ይሄ አሁን ወደ ውስጥ እዚህ ውስጥ ገብቶ የሚደበቅ ነው። ነገር ግን በስነ ስርዓት እንደዚህ አጀስት ተደርጎ የተቀመጠ ነው ማለት ነው። ይሄ ደግሞ ሰርፌሳችን ወይም አላይመንታችን ነው። አላይመንታችን እዚህ ውስጥ እያንዳንዱ ነገር አለ። አሁን እዚህ ጋር የማይታይ የሚመስለው ፕሪንት ላይ ግን ቅድም እንዳያችሁት በጉልህ የሚታይ ነው ማለት ነው። ይሄንን ስንሰራ አሁን መጀመሪያ በሚታይ መልኩ ነው ቪዲዮ ላይ የሰራ ነው። ቁጥሮቹ ከፍ ከፍ ያሉ ናቸው። አላይመንቶች የሚነበቡ በጣም ከፍ ብሎ የሚነበቡ ናቸው። ነገር ግን ፕሪንት ላይ ሲሄዱ ደግሞ ጎልተውና የሚበጠብጡ ናቸው። ስለዚህ ልክ ፕሪንት ላይ ስንደርስ ያነሱ ነምበሮች ናቸው ማለት ነው። ስለዚህ ለፕሪንት ጎላ ብሎ የሚታዩ እዚህ ጋር ግን ምንም የሌሉ የሚመስሉ እዚህ ጋር አሁን ብንመጣ እንትኖቻችን ሰርፌስ ላይ ያሉ የኮንቱራችን ኤሊቬሽን ምንም የማይታይ ነው የሚመስለው። እዛ ጋር ግን ጽድት ብሎ ነው የሚነበበው ማለት ነው። ያንን እናንተ ወስዳችሁ በደንብ ትጠቀሙበታላችሁ ብዬ አስባለሁ። በጣም ጠቃሚ ቪዲዮ ነው። ወስዳችሁ እንድትጠቀሙበት ነው የምመክራችሁ። ይሄ ፕሮፋይላችን ነው። ባይ ዘ ዌይ ይሄና ይሄን አንድ እንዳታረጉት። ይሄ አውትፑት ነው። ይሄ በጣም ብዙ ስቴፕ ሄዳችሁ መጨረሻ ላይ ፕላን ፕሮፋይል አውት የምታረጉበት ነው። ይሄ ፕሮዳክት በቃ የመጨረሻው አውትፑቱ ነው። ይሄኛው ደግሞ ፕላኑ ነው፣ ፕሮፋይሉ ነው። እዚህ ስራው ላይ የሚያገለግል ፕሮፋይል ነው። ከዛ ሰብ አሴምብሊዎች አሉ። አሴምብሊያችን ይሄን ይመስላል። ጽድት ያለ አሴምብሊ ነው። ይሄንን አሴምብሊ ደግሞ የሰራ ነው እዚህ ሳይሆን እዚህ ሰብ አሴምብሊ ላይ ነው የሰራ ነው። አንዴ እሱን ላሳያችሁ። ሰብ አሴምብሊያችን ላይ ነው የሰራ ነው። በጣም የሚያምር ሰብ አሴምብሊ ሁሉን ነገር የያዘ ሰብ አሴምብሊውን ብቻ ሳይሆን የምትወስዱት ሰብ አሴምብሊ እንዴት እንደተሰራ ቲዩቶሪያሉንም ጭምር ነው እና አምሹር ከየትኛውም ቪዲዮ በላይ ሊጠቅማችሁ የሚችል ቪዲዮ ነው። በዚህ ልክ ቪዲዮ አታገኙም። በዚህ ልክ ቪዲዮ የሚሰራ ሰው የለም። በተለያየ ክፍያ በተለያየ ስቴጅ ሊሰራላችሁ ይችላል እንጂ በአንድ ክፍያ እንደዚህ ሙልት ጽድት ያለ የሚሰራላችሁ የለም። ይሄን እናንተ ግን እንደ አንድ ፓኬጅ ታገኙታላችሁ እና እድላችሁን ተጠቀሙ ለማለት ነው። ሰብ አሴምብሊያችን ይሄን ይመስላል። ከቱ ፊሉ ሁሉም ነገር የተሟላለት ነው። ከትላይ ስንሄድ ደግሞ እያንዳንዱ ዲሾች ያሉበት ነው። አምስቱም ዲሾች አሉ። እርዝ ዲሽ አለ፣ ትራፒሶይዳል ዲሽ አለ፣ ቀጥሎ ደግሞ ማሰነሪ አለ፣ ሪንፎርስድ ኮንክሪት አለ። እነዚህን እንዳለ አንድ ላይ የያዘ ዲሽ ነው እና ኦልሞስት ወደ 5 አይነት ዲሾችን ይዟል። ትራፒዞይዳሉ 2 አይነት ነው። ቪ ሼፕ አለ ትራፒዞይዳል፣ እንደገና ደግሞ ዊድዝ ያለው ትራፒዞይዳሎች አሉ። ቀጥሎ ደግሞ እርዝ አለ፣ እርዝ ዲሽ አለ። እነሱን በአንድ የያዘ ነው። ወደ ውስጥ በምትገቡበት ጊዜ ይሄ እንዴት ሾልደሩ እንደተሰራ ነው የከቱ። ወደዚህ በምትገቡበት ጊዜ እያንዳንዱ ነገር በጥንቃቄ የተሰራ ነው። ይሄን ወደ ላይ ወስጄ ላሳያችሁ። ሁሉም ነገር በጥንቃቄ ገብቶበት የተሰራ ነው እና ይሄንን ወስዳችሁ ብትጠቀሙበት ባይኔ ቢያንስ እንዳያመልጣችሁ ባይነኝ። አሁን ይሄ ትራፒዞይዳል ነው። እዚች ዊድዟን 0 ስታደርጉት ቪ ይሆናል። ቪ ሼፕ ትራፒዞይዳል ይሆናል ማለት ነው። ኮንክሪት ሆኖ ማለት ነው። ከዛ ቲክነሱን 0 ስታደርጉ ደግሞ እርዝ ይሆናል ማለት ነው። ይሄ ኦልሞስት ወደ 5 አይነት ማለት ነው አሉ። ሌሎችም አሁን ለምሳሌ እዚህ ጋር ልምጣና አንዱን ቀይሬ ላሳያችሁ። እንትኖቹም አሉት። ይሄ ከትና ቤንች ስሎፓቸው እያንዳንዱ የማቴሪያሉን ታይፕ ተከትሎ የተሰራ ነው። እዚህ ጋር ማቴሪያሎች አሉት። እንደፈለጋችሁ የምትቀያይሩት ናቸው። ሶይል፣ ዌዘርድ፣ ስትሮንግ ሮክ አለ። ይሄ ደግሞ ለከት ብቻ አይደለም ለፊልም አለው። ይሄ ለፊል ነው። ለከት ደግሞ ወርታች አለ። እነሱን እየቀያየራችሁ የምትሰሩበት ነው ማለት ነው። ይሄ እንደምታዩት ለከት ነው። ዊክ ሶይል አለው፣ ዌዘርድ ሮክ አለው፣ ስትሮንግ ሮክ አለው። ከዛ ቀጥሎ ደግሞ የትራፒዞይዳል ዲች አለ። ሪንፎርስድ ኮንክሪት ዲች አድርገን እንየው። ይሄንን በጣም ለእያንዳንዱ እንትን መልስ የሚሰጥ በአግባቡ የተሰራ ስራ ነው ማለት ነው። ይሄንን ይመስላል። ይሄ ሙሉ ስራው ነው ማለት ነው። የሰብ አሴምብሊ ይሄንን በቲዩቶሪያል ታገኛላችሁ ማለት ነው። ያንን ሰብ አሴምብሊ ተጠቅመን የሰራነው ሰብ አሴምብሊያችን ይሄን ይመስላል ማለት ነው። እዚህ ሲመጣ ይሄን ይመስላል። ከዛ
እንትኖቹ ተስተካክለው ይሄ ዲፋልቱ ተስተካክሎ እኛ በምንፈልገው መልኩ ሆኖ የተሰራ ነው። እያንዳንዱ ነገር በስነ ስርዓትና ጥርት ባለ መልኩ የተሰራ ነውና ይሄም ቁጥሩ የማይነበብ ይመስላል፣ ግን ለፕሪንት በደንብ ነው የሚነበበው። ስለዚህ ይሄንን ቲቶሪያል ወስዳችሁ ብትማሩ እላለሁ። አመሰግናለሁ ማለት ነው።